አንድ ቪዲዮ እናሳያታለን። ይሄ ቪዲዮ ካሳቃት በማርያም ሲዋሸሹን እውነት ተናግረዋለሽ ማለት ነው። ያ ሰው ምን እንደሚሰማው ሁለት ዓመት ብሎ ማንም ማለት ነው። ላንቺ ሚስጥር ማለት እየመጣ ነው። በፉት እስሜላክ ቾፖነሽ አተማርካት አለበለ ግጥና ፎቶ ልኮን ያው ሰሞኑን አይተሹ ሊሆን ይችላል። ካላሳቃት ግን የመጨረሻ ስንብታችን ይሆናል። ይሄን ቪዲዮ ተመልካቾቻችን እንግዲህ የመጨረሻ አንድ ጌም የሚሆነው ሰላም እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥተናል። ጌም እያጫወትን ሰዎችን እናዝናናለን፣ እንዲሁም ደግሞ ማገዝ ያለብንን ሰው እናግዛለን ማለት ነው። እሺ የዛሬ ውሏችንን የት እንደምናደርግ ያው ማየት ትችላላችሁ። የት ነው ያው የዛሬ ውሎ ቤት ለቤት ይላል። ይህ ማለት ዛሬ እኔ በአጋጣሚ ቤት ውስጥ ስለሆንኩ ከቤት ጀምራለሁ። ለሌላ ጊዜ ግን ቤት ለቤት ሲል የተለያዩ ቤት እየሄዱ ይሄን ጌም ማጫወት ነው የሚሆነው እስከ መጨረሻ ድረስ። ዛሬ ያው ቤት ውስጥ እንዳጋጣሚ ያው ማዘርንም ሆነች አንድ ሰው ከቤት ሲወጣ የማገኘውን ሰው ይሄን ጌም አጫውተዋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንዲሁም የደወሏን ምልክት እየተጫናችሁ ይህን ቪዲዮ ይህን ሐሳብ ከወደዳችሁስ ደግሞ ላይክ እያደረጋችሁ ለሌላ ሰው እንዲደርስ ብታደርጉልን መልካም ነው። ቀጣይ ጌሙ ሰው መርዳት ሊሆን ይችላል፣ ሰው መጋበዝ ሊሆን ይችላል። እስከ መጨረሻው ድረስ ተከታተሉ። ላጫውት ካሁን ለምን ማትጫወት? ታጫወት በጥርሴ ምክንያት ብቻ ማልፈልገው እና ፕሬስ ስፖንሰር የሚሆነን ሰው ልፈልግልህ። እሺ ባባስ ትጫወታለህ? ያው ትቀጣለህ፣ ግን ትእዛዛለሁ። ለነገርኳችሁ ያው ያገኘሁትን ሰው ነው ጠይቃለሁ ያልኳችሁ። ግን ማክስ ካሁን ድረስ የሚወጣ ሰው የለም። እስከዛ ድረስ አካባቢውን እስቲ ጎብኘት ላስደርጋችሁ። ይህ አካባቢ እንግዲህ ያው ናዝሪ መታለች። እስቲ ከናዝሪ ጋር አንድ ጨዋታ ላጫውትሽ። ፈቃደኛ ነሽ? ልሄድ ነበርሽ፣ ደስ ይለኛል። ያው ግን ጨዋታው ምን መሰለሽ፣ እኔ እዚህ ጋር ማጫውትሽን ጌም ተጫውተሽ ተግባር ነው። ያንን ተግባር ወጥተሽ ፈጽሚያለሽ ማለት ነው። ምንም ማድረግ ሊሆን ይችላል። ምንም ብዙ ነገር ነው። ከቤት ወጥተን ነው ግን ተግባሩን የተጫወሽውን ጌም ከቤት ወጥተን ሰው መጋበዝ ሊሆን ይችላል፣ ሰው መርዳት ሊሆን ይችላል፣ ሰውን ደግሞ ስራ ማገዝ ሊሆን ይችላል። ደስ ይለኛል። ስንጌም ትጫወቻለሽ አንቺ? ብዙ ነገር አለው። ስንጌም ይሻለኛል። አንዱ ለጌም እሺ፣ አንዱ ለጌም ብላለች። ነሽ ወደዛ። እሺ፣ እንዴት ነው አካባቢ? አምሮ በጣም ሰፈራችን በጣም ነው የሚያምረው። ባይዘው ተመልካቾቻችን ለውጣ ነበር ድንገት ግን የኔ ነገር ሆነ የሱ ነገር ሆኖብኝ ነው። እሺ ያዝናና ጌም ነው ማለት እዚህ ላይ ብዙ በጽሁፍ የተዘረዘሩ ተግባሮች አሉ። እነዚህን ተግባሮች እንደነገርኩሽ ከቤት ውጭ ነው፣ ቤት ውስጥም ሊሆን ይችላል። ግን የደረሰሽን ምንም ያለምንም ጥርጥር መፈጸም ነው። ኦኬ እሺ ሬዲ ነሽ? እሺ እንግዲህ ሁለት ጨዋታ ነው የምትጫወተው ብለሻል። እሺ ዝግጁ ነሽ? ዝግጁ ነኝ። ሀሳብ ምናምን መቀየር አይቻልም። አልቀይርም። በቃ
አንቺ ዝግጁ ከሆንሽ ችግር የለውም። እሺ አሁን ያዥ ራስሽ በራስሽ እሱን የሚለውን ትነኪና ትወጫለሽ። እንካ ንክ ሪከርድ አለማድረግ የምር የሚገርም ነበር የደረሰሽ። እሺ ሬዲ አሁን ንክ። እሺ ሬዲ ሆናለች። ያው እንግዲህ የቆጠረ ነው። የደረሰሽን ለተመልካች ትናገሪያለሽ። ለሁለት ሰው ሻይ ቡና መጋበዝ ለሁለት ሰው ሻይ ቡና መጋበዝ የደረሰኝ እንግዲህ ተመልካቾቻችን እሷ የደረሳት ለሁለት ሰው ሻይ ቡና መጋበዝ የሚለው ነው። አሁን ይሄን ተግባር ምን ታደርጋለች? ከቤት ውጭ ላለ ሰውም ሊሆን ይችላል፣ ቤት ውስጥ ላለ ሰው እሷ በፍላጎቱ ሁለት ሰው ይዘን ወዴት ነው? ወደ ከተማ ሌትስ ጎ። ያው አንደኛውን ጌም ደግሞ እየሄድን አጫውትሻለሽ። እሺ እንግዲህ እየሄድን ነው። አብራችን ቆዩ። እሺ ተመልካቾቻችን እንግዲህ ያው አሁን ተግባሯን ለመፈጸም ወደ ውጭ ወጥተናል። እቻት እናት ቀበቶ አርገሻላ። ይሄንንም ልታስከፍሉኝ ነው? እሺ አንድ ሰው ቢና አግኝተሻል። እሺ ካሜራማናችንን ማለት ነው። አንድ ሰው እሺ አንድ ሰው አንተ ለምን አንተ አትወድም? ለዛሬ እኔ ሉን ለዛሬ አንተ ነው አይሻልም? ቤት የሚመቻቸው ሰው ስለሌለ ለዛሬ እሱ ይሁንልኝ። እነሱ ደግሞ ያዝምልኝ። በቃ ይቻላል። ለመጋበዝ ሬዲ ነው? Yes, ready ነኝ። Let's go. እየሄድን ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አዲስ ቻናል ነው፣ ተቀላቀሉን። አዲስ ቤተሰብ ነው እንግዲህ ተቀላቀሉን። ይሄን ቪዲዮ አይቶ አንጠፋም። እናንተ ሰብስክራይብ ያደረጋችሁ። ስለዚህ አሁን ግረ መንገዴን አሁን ከእናንተ ጋር ልበለስ ነው እና እኔ ምን አውቃለሁ። የት እስቲ አንድ አሪፍ የምትለው ቦታ ሂሳቡ ቀደስ ያለው ቦታ አደራ። እኔማ የምጋበዝ መስሎኝ ለባብሼ ለካስ ልጋብዝ ነው። የተደገሰልኝን አላወኩም። ወደ ኋላ እንዳለ ብዙ መኪና ስላለ በዚህም መስመር ለምን እኔ ሁለታችሁን ነው የምጋብዘው። በቃ መንገድ ላይ አንድ ሰው ወይኔ እንዴ! እሺ ባይሉስ? ዛሬ ደግሞ እሁድ ነው፣ ብዙም ሰው ላይኖር ይችላል። እና ሰዎች ቤተሰብ ምን ይሻላል? ከመንገድ ላይ አንድ ሰው እንምረጥ ወይስ ካሜራማኑን እና ይሄን ጌም አጫዋቹን ሰው እንጋብዝ? የቱ ይሻላል በእናንተ ምርጫ? አይ ሁለት ከመንገድ ላይ አንድ ሰው ይሄ ራሱ እኮ ትልቅ ቻሌንጅ ነው። ከመንገድ ላይ አንድ ሰው ፈልጎ መጋበዝ። ሻይ ቡና እንበላ ጋሼ። እሷ ዛሬ መጋብዞት እዚህ ጋር ምን እያደረገች ነው? ችልሽ ጥሩ ሰው ነው። እሳቸውን ትጋብዣለሽ? እሺ ቡና ልጋብዛት? አዎ እሺ በቃ እሺ አይገቡም? እንሄዳለን። ስራ ላይ ናት መሰለኝ። በቃ እንግዲህ እሳቸው ዛሬ ስራ ላይ ስለሆነ
በደንብ ተጋብዞታለሁ። ኧረ ችግር የለም። እሺ በቃ ደህና ዋሉ። ሰርጉን እንዳይረሱ፣ ቀደም ያሉትን ሰርግ እንዳይረሱ። አንደኛ እና ሰው ጋይስ የሰፈራችንን ማለት ቤታችን የሆነ ብሎክ ውስጥ ነው የሚገኘው እና የዛ ብሎክ ዘበኛ ነው የሚባለው እንደዛ አለን እና እሳቸውን አግኝተን ልንጋብዝ ነበር፣ ግን እንትን ስራ ላይ ናቸው። አሁን መውጣት አይችሉም። ተቀያሪ ዘበኛ እስኪ በገባ ድረስ እሳቸው መውጣት አይችሉም እና አይመቸንም አሉ። እኔማ አጋፍጠውኝ ነበር እና አሁን እንግዲህ አሁንም ደግሞ አንድ ቦታ ቁማችሁ አንዱ ትጋብዙት። እናንተማ ምን አለባችሁ? እኔ እንጂ የምሰቃየው እና ማንን ነው መጋበዝ የፈለግሽው? በቃ ሁለታችሁ ደውነታ መጀመሪያ ሁለታችሁን ልጋብዝና ከዛ ምን እናደርጋለን? በቀጣይ ሌላ ጌም ላይ ደግሞ በደንብ ቻሌንጅ የሚያደርግ አሁን እውነት ሰው አምናችሁም አይሄድም እውነቱን ለመናገርና መጀመሪያ እናንተን ልጋብዝ፣ በእናንተ ልለማመድ ጌም። ከዛ ቀጣዩን ሌላ ቀን ደግሞ መንገድ ላይ አንድ ሰው እንጠራና እንደዛ እናደርጋለን። አይሻልም? እና ይሄድን ነው እና በቃ የሚገርም ቦታ ነው። አሁን ደርሰናል። አይዞና ቤዛ ታስብ። ልጆቹ ያው ፈዘዋል እንግዲህ የቡና ሱስ። እኔ ተመልካቾች እንድታውቁልኝ ቡና አልጠጣም። ሻይ ጠዋት ነው አንድ የምጠጣው። ማን ፈቀደልሽ? ሲጀመር እኮ አንቺ ጭራሽ እኔም አልጠጣም። አንቺን ድርሻ ለኛ ትጋብዣለሽ እንጂ ያው እኔ ልንገራቸው ብዬ ነው። ለምን አትጠጪም ለጥያቄ ከመጣ ደግሞ አልጠጣም። እኔ ምንም አይከፋኝም፣ አልጠጣም። ምክንያቱም ቡና አልጠጣም። ሻይ ጠዋት አንድ ከጠጣው ነው እንጂ አልጠጣም። ሲጀመር ሰው በዚህ ጠራራ ፀሐይ ቡና ጠጣ አይጠጣ፣ ሻይ ጠጣ አይጠጣ። እና እንግዲህ ያው ብዙዎቹን ወደ ብስራተ ገብርኤል አድርገን እየሄድን ነው። መብራት ለቀቀን ረጅም መቆም በኋላ። ያው እንግዲህ ህጋችን ምንድነው? አንድ ሰው ማለት የሆነ ነገር ሊጋብዝ እየሄደ ያው ጨዋታ ግድ ነው አይደል? ይሻላል። ገጠመኝ እኔ ምን ገጠመኝ ያስታውሽ። ያውና ቁጭ ብለሽ ደምቀሽ ትታያለሽ፣ ደግሞ እንዴት ታምሪያለሽ አንቺ ማምና እሺ እሺ ተመልካቾቻችን እንግዲህ እንደምትመለከቱት ሁለታችንም ማኪያቶችንን ጠጣን። አሁን ወደ ሁለተኛው ትዕዛዝ ብንገባ ምን ይመስልሻል? ወደ ሁለተኛው ትዕዛዝ እንሂድ። 12 ሰዓት ሳይደርስ እና ልንካው
ጸልዩልኝ። እና ላሳይ የዋሽት ሰው ካለ ደውሎ እውነቱን መናገር። የስ ተመስገን አምላኬ። ደውለው ሰው ጋር ምንም አይነት ምልክት መስጠት አይቻልም። ቀጥታ ያንን ሰው ደውለሽ ሳታስነቂ ከዚህ በፊት የዋሸሽውን እውነት ተናግሪዋለሽ ማለት ነው። ያ ሰው ምን እንደሚሰማው ከዛ እናያለን። እንደውል ማብርሽ እንዴት ነው? ልደውል ለዩቲዩብ አይደለም መጀመሪያ የእውነት የዋሸሻት ነገር ነው አይደል? እኮ አሁን ደውል። እሺ ጉርልን ሰማ ነው ይላል። ካላሳመነን ቅጣቱ እንግዲህ የከፋ ደረጃ ላይ ደርሰናል። ሄሎ እንዴት ነሽ? የሆነ ነገር ልነግርሽ ነበር። እንግዲህ አንድ የዋሻዎች ነገር አለ። ያኔ ታብሌቱ ቻርጀር ላይ ሆኖ ዝም ብሎ ነው የዘጋው አላልኩሽም? ያንተ የተበላሸው ሳላቅ አባ የምሬት አልጋ ላይ ተኛን ነበር ሳሎን። ከዛ እሱ ስራ አድርግቼው ነበርና ተሸፍኗል በፎጣ። ከዛ ቻርጀር ላይ ታብሌቱን ስፈልግ ቆሜ ነበር። ከዛ ረገጥኩት ማለት ነው። ከዛ ስረግጠው ጸጥ አለ ማለት ነው። ስክሪኑ አልፈሰሰም። ከዛ ስጠይቁኝ ምን ስትሉ አላቅም እንዴት እንትን እንደሚል እንደተበላሸ አላቅም ምናምን ነገር አላልኳችሁ? እንግዲህ የዋሾሽ ሸት ይሄድና ሁለተኛ አመቱ እየመጣ ነው እንግዲህ 2 አመት ሙሉ በውሸት አልከበደሽም? እንደው አልከበደሽም? በጣም በቃ ከዛሬ ነገ እነግራቸዋለሁ። ከዛ አንዴ የሆነ ነገር ደግሞ ተናግሬ ምን ይመጣል በሚለው ነው ስልሽ ከተናገር ያኔማ ከእናንተ በላይ ነው የነበርኩ ያዘንኩት እንደዛ ቆሜበት በማበላሸቴ። እሺ ለማንኛውም ቻው። እሺ እንገናኛለን። ቻው ቻው። እና እንግዲህ የዛን ጊዜ እንዴት እንዳበረች እኔና እግዚአብሔር ነው የምናውቀው። እኔ ስነግራት ጌታ አንተ በኢየሱስ ስም ትችልበት አይደል እንዴ? ለማን ነገረች? እኔ እኮ የነገርኳት አበደች በኢየሱስ እንዳበላሸች። እሷ ነቅታ ስክሪኑ ያፈሰሰችው። ምን ተሰማህ አንተ? በኢየሱስ አሁን ግን አንዴ ስሞት አንተ የምሬን ነው ጌታ ምስክሬ። አንተ ደግሞ እንዴ እውነት ነው መሰለኝ አበደች ጨፈረች አይደል እዛ ጊዜ ራሷ ጌታ ምስክሬ ራሷ ደግሞ ጀለስ ታክሲ ጋር ቻርጅ ላግታ ማን ይዛ በኢየሱስ ይኸውላችሁ አንድ ነገር ልንገራችሁ። በህይወት ደረጃ ወስቻለሁ ራሱ እንትን አደረኩ። ህፃን ወንድማችን ህፃን ነውና ጥንጥዬው እሱ የተወለደ ሰሞን ነበርና ሳሎን እንዲች ትንሽ የፍራሻሽ ለሱ ዳዴ መረማመጃ ነው እዛ ስር ነበር ታብሌት የራሴ ታብሌት ነውና ስልክ ሳይኖረኝ በፊት እዛ በሱ ነበር የምጠቀመው ምናምን ነገር። ከዛ አሳይመንት እያየው ነው በቃ ዛሬ ምን አሳይመንት አለ ምናምን የሚለውን እያገላበጥኩኝ ከጓደኛዬ ጋር ወርቼበት አስቀምጫለሁ። ከዛ ልጁን ሳጫውት ለካስ ፎጣ ተደሮ ሸፍኖታል። ከዛ እሱን ሲያለቅስ በቃ ይዤው ቆማለሁ እና ፍራሽ ላይ ፍራሹን ትንሽ ስለነበር ልክ ስቆም ቅቅቅ ነገር ታወቀኝ ማለት ነው። ወይኔ ኢየሱስ ብዬ ግልጥ ሳረገው ደስ አለኝ። ስክሪኑ ምንም አልሆነም። ስከፍተው ግን ውስጡ ጨልሟል። በቃ ስክሪኑ ፈስቷል ውስጡ ማለት ነውና ግራ ገባኝ። በቃ ያኔ ደግሞ ስልክም አይገዛልሽም ተብዬ በታብ ነበር የምጠቀመው እና አሁን የታብም ተበላሽ። ወይኔ ጉዴ ፈላ ምናምን ነገር ብዬ ይሄንን እንደሰበርኩት አወቁ አይገዙልኝም በሚል ሰበብ እንትን አደረኩት ማለት ነው። ቻርጀር አደረኩና ወጣ በቃ ቻርጀራቸው ወጣውና እሱ ነው እንደው መጣና እንዲህ
ነስሪ እንትን ስልክሽ እኮ ታብ እኮ አልከፍታለ ምናምን ነገር ሰዓት ልናይበት ጠቅስና በቃ አበርኩ ነው ብላችሁ እንደ አዲስ በቃ መጀመሪያ በጣም አልተናደድኩም ነበር። ቀስ ብዬ ሳሰላስል አሁን ስልክም የለኝም ታብም የለኝም ወይ ምንድነው ነው ብዬ ሳሰላስል ልክ እንደዛ ብሎ ሲነግሩኝ ነቃኩ፣ አበርኩ። ያው በዛው ለውሸት ማለት ነው ስምሰርሽ አስገዛ የፊልም እነሳለም ተፈራሱ ለዚህ ተውነ ያውቁ በኢየሱስ ጌታ ለፊልም እንግዲህ ካስት ማድረግ ከፈለጋችሁ አለው በጣም ነው ማስመስለው እና ያው ምን ላድርግ ከፍርሃቴ የተነሳ ነው እንጂ እንደው ብዙ ጊዜ እቺ አሁን የደወልኩላት ሀና ታላቅ እህቴ ናትና ለሷ ልነግራት ብዙ ጊዜ ሞክሬ ነበር። ግን አይ በቃ ትቆጣኛለሽ ደግሞ እኔ ተረሳ ነገር ምን አስነሳኝ ምናምን በሚለው ነው እስካሁንም ያልነገርኳትና አሁን እና ምን ተሰማች? ሁሉም አምነው ነበር። እኔ በሰዓቱ መሰበሩን እንጂ ማን ይስበረው የሚለውን ታሪክ ስለማለት ግን ያንቺ ስለነበረ አንቺ ተሰብራለሽ ብዬ አላሰብኩም። ደሞ እኮ እኔና ማማሊ መሳብ እንደፈረደብን እኔና ማማሊ ደግሞ ባይገርባችሁ እሱ የኔ ታናሽ ነውና እሱና የእሱ ታናሽ ማለት አንድ ሴትና ሁለቱ ላይ ነበር በቃ የሆነ ነገር ሲሰበር የሆነ ነገር ሲጠፋ ምናምን ሁለቱ ላይ ነበር የሚሳበበውና በሁለቱ ሊሳበብ ተፈልጎም ነበር። በቃ እናንተ ናችሁ ወይ እንዲህ ስታረጉት ከቻርጀር እየደቀላችሁ ምናምን ነገር ሲል ወደዛ በሰዓቱ ሳቂም አይመጣም። ትወና ላይ እንዳለውም አይደለም እያስመሰልኩ የነበረው ተናድጄ ነበር በጣም ከምላችሁ በላይና ስንት ጊዜ ሆነ? 2 አመት ሊሞላው ነው። አሁንም አለ ባይገርባችሁ ተቀምጧል። ማንንም አያውቅም ይሄን ነገር አንቺ የምርም በዚህ ሚስጥር ጠባቂ ነኝና ማንኛውም ሰው እኔን ማማከር ትችላላችሁ። ሚስጥር ምናምን ሲኖራችሁ 2 አመት አይደለም 2000 አመት ይዝላችሁ። አሁን ግዴታ ስለሆነ ነው። አሁን በቃ ስለሆነ ስላችሁ ሌላ ነገር ልናገረው ይሄ ስለ እኔ ምንም መደብቀው የነ ሚስጥር ምናምን ነገር የለኝም ኖሮኝም አያውቅምና ሁሉን ነገር የምታውቁት ነው። ሁሉን ነገር ወቶች የሚያውቁት ነው እና ምን እናገራለሁ? ግን ይሄን ደበቀሽ 2 አመት ቆየሽ። ይሄን ነገር ግን ከደበቁት 2 አመት አሁን ቤት ውስጥ እያወሩበት ነው። አቤት ማስመሰል ነው ቢሉኝ ማለት ነው። እና እንግዲህ ማስመሰሉን ችላበታለች ነው ያው ስጋባ አንቺ አስመሰል ብዙ ነገር ነው ቤቱ ገብቼ ቢጠብቀኝና ያ እንግዲህ ምን ላድርግ በቃ ይሄን ሰበርሽ አንቺ ሌላ ስልክ ቢገዛልሽም አታበረከች መባላለሁ በሚል ደበኩት ማለት ነው። እሱ ላይ ነው በዚህ በጣም የጮኩት እሱ ነው መጥቶና የነገረኝ ስልክሽ እኮ ታብሽ እኮ እንትን አለ አልከፍታለ ምናምን ጨለመ ምን ሆኖ ነው አለኝ። ከዛ ምን ሆኖ ነው ትለኛለህ እንዴ ጭራሽ ምን እኔ ምን አቅላለሁ ምናምን ነገር አልኩት። ራሳችሁን አቅዶ ቢሰብራችሁ በእውነት ያው እንግዲህ ለካስት የምትፈልጉ ይቃላችሁ ካስት አድርጉኝና ልስራላችሁ። ከዛ እንደዛ በሚል በቃ ጮሄባቸው ያው እንግዲህ አይ በቃ ምንድነው ምናምን ነገር ታየው ምናምን ለታብ ደግሞ እንደዚህ ማብድ ምናምን ተባለ። ያው ተረሳ በቃ አሁን ድረስ ታቤቱ አለ ተቀምጧል እንደጨለመ ነው። ሊያስቀይርልኝ ሄዶ ፋዘር ውድ ነኝ ከምታስቀይርላትማ አዲሱን ብትገዛላት ይሻላል ሲባል ወደ ስልክ ተሸጋገርኩ ማለት ነውና ይመስላል አጋጣሚ ነው ነገርሽ ማለት ነው። አዎ ታዲያ ጥሩ አጋጣሚ ሆኖልኛል። ያው በሰዓቱ ዋሽቻቸዋለሁ ሁሉንም አንድ የሚያውቅ የለም። አንድ ከስ በሰዓቱ እኔና ህፃኑ ነው ያለነው። እንግዲህ ህፃኑ መናገር አይችልም እና በቃ ከቡን ያልኩት በቃ ህፃኑን ማስቀምጬ ማረገው ግራ ገብቶኝ ስልኬን ቻርጅ አድርጌ ብቻ ወጣሁኝ ማለት ነው። እና ይሄንን ይመስላል። እሺ እንግዲህ ተመልካቾቻችን ያው ዛሬ ናዝራዊት እውነቱን አወጣለች። ቀድምም ደግሞ የሚገርም ትንጋብዛናለች። እናመሰግናለን። ቀጣይ እስክንገናኝ ድረስ መልካም ሳምንት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እንገናኛለን። አንጠፋም እና መልካም ጊዜ ይሁንላችሁ ብያለሁ። ባይ ምትለው ነገር አለ? ላይክ ሼር ሰብስክራይብ ያደርጋችሁ ይሄ ቪዲዮ ይዩት እና እቺ ልጅ እንግዲህ ማን የሚያምናት የለም እንግዲህ እስከምንመለስ ባይ።